የአንድ ዘመን ማብቂያ ፔፕ ጋርዲዮላ ከ10 ዓመታት በኋላ ማንቸስተር ሲቲን ሊለቅ ነው። ኮንትራቱ እስከ 27 ቢሆንም የሲቲ አመራሮች ግን እስከ ሰኔ 26 ብቻ ሊቆይ እንደሚችል ስጋት ገብቷቸዋል። በኢታድ ስታዲየም የፔፕ ተተኪ ማን ይሆን የሚለው ጥያቄ አሁን ቤቱን እያነጋገረ ነው። ሲቲን ያለ ፔፕ ማሰብ ይከብዳል። ፔፕ ለሊጉ የሰጠው አዲስ ታክቲክና ያከማቸው ዋንጫ በቀላሉ የሚተካ አይደለም። አሁን ስሙ የምነሳው የቼልሲው የቀድሞ አሰልጣኝ ኤንዞ ማሬስካ፣ የባየር ሙኒኩ ቪንሰንት ካምፓኒ ወይስ ዣቢ አሎንሶ? ማንቸስተር ሰማያዊ ሆና ትቀጥላለች ወይስ ትፈራርሳለች? ስለ ጋርዲዮላ ድንገተኛ ውሳኔና ስለሚወጡ አዳዲስ አሰልጣኞች ዝርዝር መረጃ የያዘ ረጅም ቪዲዮ ነገ ማታ እንለቃለን። ይህ ቪዲዮ እንዲያመልጦ አሁኑ ሰብስክራይብ ያድርጉ። ለእናንተ የፔፕ ትክክለኛ ተተኪ ማን ነው? ኮሜንት ላይ ስማቸውን ጻፉ። ኤቪጂኤፍ ስፖርትስ ሁሉም ቀዳሚ